ማሬ ሌዝሊ ምን እየሰራች ነው? ምናልባት አብረን አንችልም። ከባድ ቀን ነበር ዛሬ። ልክ እንደ ትናንቱ እንደ ነገ እየሰራሁ ነው ሌዝሊ። ረስተሽ ሆኖ ሰዎች ስራ ቦታቸው ላይ ይደክማሉ። ሌዝሊ ፕሮግራም አለን እና ትዳራችንን እያከበርሽ አይደለም ህጋችንን ባለመከተል የምለው ይገባሻል ሌዝሊ? አዎ ውዴ፣ በቃ አርብ እንነጋገርበታለን። ግን እንደማስበው ማሰብ አይጠበቅብሽም ሌዝሊ። መሳቅ ነው ያለብሽ። እኔን ማስደሰት አለብሽ። ደህና ደሪ። ደህና ደር ማሬ። ፍቅሬ የሆነ ነገር ተናገርክ? አዎ ፍቅሬ ነይልኝ። ትፈልገኛለህ? አዎ ሰውየው ፍቅሩን ይፈልጋታል። ቤቲ ውዴ፣ በጣም ነው የምታምሪው ቤቲ። ምን? ምን? ማሬ ቤቲ ማነች? ምን ነው የምታወሪው? ያው ጉዳዩ በእንቅልፍ ልብህ ስሟን ስትጠራ ነበር። በቅናት ሙሉ በሙሉ አእምሮሽን እያጣሽ ነው ቤቲ። አዲሱ ፕሮጀክት ስም ነው። በቃ ይሆነው ቃለ መጠይቋ በቃ። መልካም ቀን። አፈቅርሃለሁ። ማነች ቤቲ? ቤቲ ለእኔ ምን እንደነበር አስቢው። ተረጋጊ ውዴ፣ በእርግጠኝነት አለመግባባት ነው። እውነት ቢሆን ደስ ባለኝ ኤሊዛቤት። ማሬ አሌክስ ኃላፊነት የሚሰማው ሰው ነው። ፊቱ ላይ ይነበባል። ራስሽን እያሳበድሽ ነው። ስለ እሱ እርግጠኛ ሳትሆኝ እንደዚህ አትሆኝ። የግል መርማሪ ወይም እንደዛ አይነት ቀድሜ አድርጌዋለሁ። በቅድሚያ ስራ ቦታ ነው። ሁልጊዜ ቢሮ ውስጥ ይቆያል። እና ገምች። ምን? ቤቲ በስራ ቦታ አለችው? አዎ፣ ግን ወደ 60 ዓመት ይሆናታል። አረ አዎ፣ ይቅርታ ፈረቃዬ እያለቀ ነው። እባካችሁ ሂሳብ ልቀበላችሁ እችላለሁ? አዎ፣ አመሰግናለሁ። ደህና። ምን? ቤቲ አዎ፣ በከተማ ውስጥ ስንት ቤቴዎች እንዳሉ አታውቂም። መቼም እያንዳንዳቸውን መመርመር አልችልም። ሁሉንም መመርመር የለብሽም። በባልሽ ቢሮ አካባቢ ባለ ቡና ቤት የሚሰራ ሰው ነው። ያቺ ቤቲ ልትሆን አትችልም? ቡና ይወዳል አይወድም? እና ይሄ ቡና ቆንጆ ነው የጋለ። ስራ ቦታው የቡና ሙሻ ማሽን አለው። ቡና ቤት የሚሄድበት ምንም ምክንያት የለውም። ዝም ብለሽ ደውይለትና እዚህ እንዲመጣ ንገሪው። አይ የሚደብቀው ነገር ከሌለ እሺ ብሎ ይመጣል። ካልሆነ ስለ እሷ ማሰብ ማቆም አልችልም። ደውይለት እሺ። ሄሎ ውዴ፣ ጨረስክ እንዴ? እራት እንዴት ነው? አዎ ትክክል፣ ይገባኛል። ደህና። ምን? ቢዚ ነው? አስፈላጊ ስብሰባ አለው። ትንሽ አረፍደ። ምን አይነት አጋጣሚ ነው? ሴት ጓደኛዬ እየወጣች ነው። ወጣች። ተነሽ። እና ምን አድርጊ? ሂጂ። አዎ። እሺ አስታውሽ፣ ለፍቺ ትክክለኛ ማስረጃ ያስፈልግሻል። እሺ በዚህ ጊዜ ከዚህ ማምለጥ አትችልም። ማሬ ማነሽ አንቺ?
ከማን ባል ጋር እንደምትተኝም አታውቂም ማለት ነው። እንዴት ነው ያለው? ምን አይሆንም። ጩኸቱ ምንድን ነው? የኔ ጣፋጭ፣ የኔ ጣፋጭ ማነች እቺ? አላውቅም። ድንገት ወደ ውስጥ ፈነዳች እና ስለሆነ ባል ነው የምታወራው። እመቤቴ፣ እሱን ዞር ታደርጊ ባክሽ። የኔ ምን? ለፖሊስ ደውዪ። ምንድን ነው ይሄ? አይ ባሌ እዚህ ያለ መስሎኝ ነው። ምን? እዚህ ክፍል ከኔ ቤት ጋር? አዎ በትክክል ማሪ። ምንድን ነው የሆነ ያለው? ምን እንደምታወራ አላውቅም እኔ። አያያያይ ፍቅረኛ እየሰወለተችብህ አይደለም? ረጅም ታሪክ ነው። ይቅርታ ብሄድ ይሻላል። ብራቮ ብራቮ። እሺ እንዴት ነበር ንገረኝ። ወደድከው ወይስ አካበድኩት? በትክክል ነው የተጫወትከው። አዎ ሚስቴ ግራ ተጋብታ ካየኋት ብዙ ጊዜ ሆኖኝ ነበር። ካሜራው እሷ ጋር ሳይሆን እኔ ጋ ቢሆን ጥሩ ነበር እንድቀርጻት። አንቺ ደግሞ ራሱ የጨዋነት ምስል ነሽ። ሚስቴ ውሽማዬ መሆንሽን ባለማወቋ እድለኛ ነኝ። አሁን ባለመሆኑ አዝኛለሁ። አንዳንዴ ወጣ ማለት አትፈልጊም? አንተ የኔ ምርጫ አይነት አይደለም። በጣም ነው የተሸማቀቅኩት። ይሄ ቅዠት ነው። ምንም የሚያሳፍር ነገር የለውም። ዋናው ነገር አሁን መተማመንሽ ነው። አዎ እውነትሽን ነው። ጠቃሚ ነው። ደህና፣ ቢያንስ አሁን መተኛ ትችላለሁ። ምንድን ነው ይሄ? በጣም ነው የሚያምሩት። ግን ታውቂያለሽ ከምንድን ነው የተሰሩት? እኔ እንጃ፣ ብቻ ከሆነ ድንጋይ መሰለኝ። አዎ ትንሽ ራስን መንከባከብ ያለብኝ መሰለኝ። አንዱ ድንጋይ ወድቋል። አውቀሻል? አዎ ምን ማድረግ እንዳለብኝ አላወኩም። ይህን የሚመስል ድንጋይ የሚገኝበት ቦታ አውቃለሁ። መጨነቅ የለብሽም፣ እኔ ራሴ አስተካክለዋለሁ። እሺ። ይቅርታ፣ መሄድ አለብኝ። ታውቂያለሽ አሌክስ እንደዚህ አይነት ነገር ለእኔ መግዛቱን እንኳን አላስታውስም። ማሬ፣ ወንዶች ልክ እንደ መኪና ናቸው። እንዴት ልታሽከረክሪያቸው እንደምትችይ ማወቅ አለብሽ። በቅርቡ መንጃ ፈቃድሽ እንደምታገኝ እርግጠኛ ነኝ። አመሰግናለሁ። ቤቲ ቤቲ ማሬ፣ ብዙ እንዳትቆይሽ፣ በጣም እንዳታስጠብቅኝ ወይም አስገብኝ። ቤቲ ምን እያደረግሽ ነው? ቀኑን ሙሉ ምን እያሰብኩ እንደነበር ታውቂያለሽ? በቅርቡ 3 ዓመት ይሞላናል። ወደ ፓራዳይዝ ደሴት ድጋሚ መሄድ አትፈልጊም? ብዙ አስደሳች ነገሮች ይኖሩናል። ምንድን ነው? እንዳይረብሹን ነግሬያቸው ነበር። በራስህ እየተዝናናህ ነው ጋላቢው። ግን መታጠቢያ ቤት ውስጥ መሆን ነበረብሽ። ምን? እንደምታስቢው አይደለም። አፍን ዝጋ አሌክስ። እንዴት አወቅሽ? ነግሬሽ ነበር አንዱ እንደዚህ አይነቱ ያለበትን እንደማወቅ። አልጋዬ ላይ ኤልዛቤት ለምሳሌ፣ ወይም ቤቲ ብለው ሲጠሩሽ ደስ ይልሻል፣ ትወጂዋለሽ። አናው እንደ በጣም አስጠሊ ነው። የልብ ጓደኛዬ ከባሌ ጋር የህይወታችሁ አካል አልሆንም መቼም። እና ከእናንተ ክህደትና ውሸት ነፃ በመሆኔ ደስ ብሎኛል።
የፍቺ ወረቀቶች ናቸው እና በቅርቡ ስለ አኒቨርሰሪያችሁ ከነገርከኝ በኋላ ሁሉንም ነገር እወስድብሃለሁ እና ይሄ ደግሞ ላንቺ ነው። ድጋሚ እንደማላይሽ ተስፋ አደርጋለሁ።